የዛሬ ቪዲዮ አንድም ኮድ ሳንጽፍ ሃሊንክ ዌብ ቢልደርን በመጠቀም ምርጥ የሚባሉ ዌብሳይትን እንዴት መስራት እንደምንችል አሳያቸዋለሁ። ግራፊክ ዲዛይነር፣ ቪዲዮ ኤዲተር፣ የድርጅት ባለቤት ወይም ደግሞ ጀማሪ ነጋዴ ከሆናችሁ ለነዚህ ፈጣን ዌብሳይት ያስፈልጋችኋል ወይም ደግሞ ማራኪ ፖርትፎሊዮ። እነዚህ ብቻ አይደሉም። ኮንታክት ፔጅ፣ ሲቪ ዳውንሎድ፣ አትራክቲቭ ዩአይ፣ ሪስፖንሲቭ ዲዛይን፣ ክላይንት ኢንፎ ማናጅመንት እና ሌሎች አስደናቂ ፊቸሮች ይኖሩታል። ይህን ሁሉ ስናደርግ በነፃ ነው፣ ማለትም ምንም አይነት ክፍያ የለውም። ዲዛይን ከመምረጥ ጀምሮ ዌብሳይቱን በቀጥታ ሆስት እስከማድረግ ድረስ ሁሉንም ነገር ስቴፕ ባይ ስቴፕ አሳያችኋለሁ እና በዚህ ቪዲዮ መጨረሻ ላይ ማራኪ የሆነ ዌብሳይት ይኖራችኋል ማለት ነው። ዛሬ ማሳያችሁ አንድ ዌብሳይት ምንም ኮድ ሳንጠቀም እንዴት ቢልድ ማድረግ እንደምንችል ነው። ይህንን የምንሰራው ደግሞ ሃሊንክ ዌብ ቢልደርን በመጠቀም ነው። ዌብሳይቱን ክሬት ለማድረግ ጂሜል አካውንት ያስፈልገናል። አብዛኞቻችሁ ያው ጂሜል አካውንት ይኖራችኋል ብዬ ተስፋ አደርጋለሁ። የምናደርገው ክሮም እንከፍታለን። አብዛኞቻችሁ ክሮም ይኖራችኋል ብዬ ተስፋ አደርጋለሁ። ክሮም ከከፈትን በኋላ ያው እኔ በአካውንቴ እገባለሁኝ። በአካውንቴ ከገባው በኋላ ምን አደርጋለሁኝ? ፈርስት ስቴፕ ጉግል ላይ ሃሊንክ ብዬ ሰርች አደርጋለሁኝ። ሃሊንክ ብዬ ሰርች አደርጋለሁኝ። ሃሊንክ ብዬ ሰርች ሳደርግ መጀመሪያ ላይ ያለውን ሊንክ ክሊክ አደርገዋለሁ። ሃሊንክ ኢትዮጵያ ሊዲንግ ሶፍትዌር ካምፓኒ እና አዲስ ምናምን የሚለውን እሱን እነካዋለሁኝ ማለት ነው። ከዛም በኋላ ቀጥታ ወደ ሃሊንክ ኦፊሻል ዌብሳይት ይወስደኛል ማለት ነው። ከዛም በኋላ ምን እናደርጋለን? ስክሮል እናደርግና እዚህ ጋራ ምን ይላል? ሃሊንክ ዌብስ የሚል አለ። ይህ ማለት ቅድም ያልኳቸው ነው የሃሊንክ ፕሮዳክቶች ወይም ደግሞ የሃሊንክ ሚኒ ዌቦች እዚህ ጋር ይገኛሉ። ሃሊንክ ዩአር ሜኑ አለ፣ ሃሊንክ ዋንታብ አለ። ዛሬ የምናየው ሃሊንክ ዌብ ቢልደር አለ። ስለነዚህ ቪዲዮ ሰራላችኋለሁ። ሃሊንክ ዩአር ሜኑ እና ሃሊንክ ታቡ ምን እንደሆኑና እንዴት ሬጂስተር ማድረግ እንዳለብን። ሌላኛው ደግሞ እዚህኛው ኦፊሻል የሃሊንክ ዌብሳይት ላይ ቢካም ኤጀንት የምትላለች። ይህ ማለትም እንደ ኤጀንት ሬጂስተር ወይም ደግሞ እንደ ኤጀንት ተመዝግበን የተለያዩ ገንዘቦች ሜክ የምናደርግ በአንድ ፕሮጀክት እስከ 5000 የዌልካም ቦነስ እስከ 2000 ብር አለው። ይህንን እንዴት አድርጋችሁ መመዝገብ እንደምትችሉ አሳያችኋለሁ። ዛሬ ወደ ርዕሳችን ስንመለስ ወደ ሃሊንክ ዌብ ቢልደር እንሄዳለን ማለት ነው። እዚህ ጋራ ሃሊንክ ዌብ ቢልደር የምትላለች ቪዚት ዌብሳይት ብለን እንገባለን። ኦኬ ቪዚት ዌብሳይት ብላችሁ ስትገቡ ወደዚህኛው ኢንተርፌስ ትገባላችሁ። መጀመሪያ ያው ቢልድ ከማድረጋችን በፊት ሬጂስተር ማድረግ ይኖርብናል። ሬጂስተር ግን ለማድረግ አካውንት ያስፈልገናል። እዚህ ጋር መተን ሬጂስተር ማድረግ እንችላለን። ነገር ግን ኢዚ ዌው በዚህ በኩል ፕራይሲንግ በምትለው ሬጂስተር ማድረግ ነው። ቀጣይ ምንድነው የምናደርገው? ፕራይሲንግ የምትለዋን ክሊክ እናደርጋለን። ከዛም በኋላ ሁለት አይነት አማራጮች ወይም ደግሞ ፓኬጆች አሉ። አንደኛው ምንድነው የሚለው ቤዚክ ዌብሳይት እና ስታንዳርድ ዌብሳይት ነው የሚለው። አዎ ቤዚክ ዌብሳይቱ በተወሰነ ነገር ሊሚትድ ነው። ሁለት ቲሞች አሉት። አራት ኪዋር ቢልደር አለው። ቪካርድ ማለት ቨርቹዋል ካርድ የኛው ሰፖርት ያደርግም የኛው ሰፖርት ያደርጋል አይነት ነው። እኛ ዌብሳይት ክሬት ለማድረግ ወይም ደግሞ ፐርሰናል ፖርትፎሊዮአችንን ክሬት ለማድረግ ቤዚክ ዌብሳይት በቂ ነው። በፍሪው ምን እናደርጋለን? ሳይን አፕ ብለን እንሄዳለን ማለት ነው። ወደ ሳይን አፕ ስንሄድ መሙላት ያሉብን ነገሮች አሉ። እዚህ ጋራ ምን ይላል? ዩዘር ኔም አለ፣ ኢሜል አድሬስ እና ፓስወርዳችን ማስገባት ይኖርብናል ማለት ነው። ፎር ኤግዛምፕል እኔ ምን እላለሁ? አበበ ብዬ እዚህ ጋራ አስገባለሁ። ከዛም በኋላ ኢሜል አድሬስ። እዚህ ጋራ ማስተዋል ያለብን ነገር ምንድነው? ኢሜል አድሬስ ስናስገባ ትክክለኛ የምንጠቀመውን ኢሜል አድሬስ ማስገባት አለብን። ምክንያቱም ለመጠቀም ቬሪፊኬሽን ይልካል። ቬሪፋይ ትክክለኛ ኢሜል መሆኑን ቬሪፋይ ስለሚያደርግልን ወደ ትክክለኛው ኢሜላችን ቬሪፊኬሽን ኮድ ስለሚልክልኝ ነው፣ ቬሪፊኬሽን ሊንክ ስለሚልክልኝ በዛ መልኩ ነው ቬሪፋይ የምናደርገው። ለዛ ትክክለኛ ኢሜል አድሬስ ያስፈልገናል። እኔ ዝም ብዬ ረንደም ለእንደዚህ ያን ነገር የምጠቀምበት አንድ ኢሜል አለኝ። እሱን ኢሜል ላስገባበት ame10875@gmail.com። ከዛም በኋላ ፓስወርድ ይጠይቀናል። ፓስወርድ እናስገባለታለን። ከዛም ያው መተን እዚህ ጋራ ኮንፈርም እናደርግለታለን። ከዛም ነው የምንለው ኮንቲኒው እንለዋለን ማለት ነው። ኮንቲኒው ስናደርገው ወደ የት ወሰደን? ወደ ቼክአውት ፔጅ ወሰደን። አሁን ኦልሬዲ እዚህ ጋራ ፔመንት ሜተድ ያሳየናል። ያኛውን የ1000 ብሩ መርጠ ነው ቢሆን ይሄ ጀስት ፍሪ ስለሆነ ምንም ፔመንት ሜተድ አያስፈልገንም። እዚህ ጋራ ያሉትን ኢንፎርሜሽኖች ብቻ ሞልተን ኮንፈርም ማድረግ እንችላለን ማለት ነው። እዚህ ጋራ ምንድነው የሚለው? ፈርስት ኔም ይላል።
ፈርስት ኔም አበበ ላስት ኔም ቶለሳ። ከዛም ፎን ነምበር ሪኳርድ ነው እሱም ማስገባት ይኖርብናል 09 11 12 13 14 አይ ቲንክ ሞልቷል መሰለኝ 1 2 3 4 ሞልቷል። ከዛም በኋላ ኢሜል አድሬስ ቅድም ያስገባነውን ኢሜል አውቶ ዲቴክት አድርጎ አስገብቶልናል። ኦልሬዲ መቀየር አንችልም። እዚህ ጋር ካምፓኒ ኔም ይጠይቀናል። ሶ ካምፓኒ ኔም ብናስገባ ሪከመንድድ ነው ማለትም ፊውቸር ካምፓኒዎችን ሊሆን ይችላል። ጀስት እዚህ ጋር ግን ስማችንን አስገብተን ማለፍ እንችላለን። ጀስት ሪኳርድ አይደለም መዝለልም ትችላላችሁ፣ ግን እኛ እናስገባለን። ስትሬት እንዴ ምን ልበለው ኢትዮጵያ አዲስ አበባ ሲቲ ይጠይቀናል። ኦልሬዲ አዲስ አበባ ነው ሲቲያችን። ስቴትም አዲስ አበባ ነው። ፖስታል ኮድ እንኳን የለንም 1000 ብዬ ላስገባለት። ካንትሪ ኢትዮጵያ እዚህ ጋር በትክክል ጻፉ፣ ምክንያቱም ኦንሊ ሰፖርት የሚያደርገው ኢትዮጵያውያን ብቻ ስለሆነ ማለት ነው። ከዛ ምንድነው የምንለው እዚህ ጋር መተን ኮንፊርም እናደርገዋለን። ከዛን ኦልሬዲ አሁን ሬጅስተር ያደርግልናል በትክክል። ዋው ምን አለን? ፔመንት ሰክሰስፉል ያለ ኦልሬዲ ምንም ፍሪ ስለሆነ ያው ሰክሰስ አድርጎ ነው የሚያልፈው። ምንድነው የሚለው your payment is successful we sent you email verify link please check your inbox ይላል። ሶ ቬሪፊኬሽን ተልኳል፣ ኢንቦክሳችሁን ቼክ አድርጉ ነው የሚለው። ምክንያቱም አሁን ለምሳሌ እስቲ ሎጊን ለማድረግ ልሞክር። እዚህ ጋር go to home ልበለውና ሎጊን የሚለው ላይ ነክቼ እዚህ ጋር ቅድም ያስገባነው ኢሜል አለ amir107@gmail.com አሁን ኢሜይሌን አስገባሁት። እዚህ ጋር ደግሞ ፓስወርዴን ላስገባ። አሁን እዚህ ጋር ሎጊን ለማድረግ ብሞክል ምንድነው የሚለኝ? ፕሊዝ ቬሪፋይ ዩር አካውንት ይለኛል። ሶ አካውንቲ ቬሪፋይ አልሆነም። አሁን ምን ማድረግ አለብኝ? አካውንቲን ቬሪፋይ ማድረግ አለብኝ። ስልኬን ላምጣና ቬሪፋይ ላድርግ በዛኛው ኢሜይል። ሃሊንክ ዌብ ቢልደር ሁለት እንደምታዩት እዚህ ጋር ይታያችሁ እንደሆነ አላውቅም፣ ሁለት ተልኮልኛል። ሁለት ቴክስቶች ነው ወይም ኢሜይሎች ነው የሚልከው። አንደኛ ያው ዌልካም አይነት ሜሴጅ ያለውና ሁለተኛ ደግሞ ቬሪፋይ አድርግ የሚል ነው። ያው ግራ እንዳይጋባችሁ ብዬ ነው። ሶ አንደኛው ላይ ኢንቮይስ ምናምን ነው አብሮ የሚልክልን ራውቶ ጀነሬት አድርጎ፣ ሁለተኛው ደግሞ ኢሜይላችንን ኦልሬዲ ቬሪፋይ እንድናደርግ የሚጠይቀው ቬሪፋይ አድርገው። ኦኬ ክሊክ ሳደርገው ሰክሰስፉሊ ብሎኛል እዚህ ጋር እንደምታዩት። ከዛ ምን አደረገኝ? ቀጥታ ሪዳይሬክት አደረገኝ ወደ ዳሽቦርዱ ማለት ነው። እዚህ በስልኬ ዳሽቦርዱን እያየሁት ነው። እዚህ ጋር መጥቼ እስቲ ቅድም ፕሊዝ ቬሪፋይ ያለውን ድጋሚ ላስገባው እስቲ amir175@gmail.com ብዬ እዚህ ጋር ፓስወርዱን ላስገባለት። ከዛም በኋላ ምን እንላለሁ? ሎጊን እንበለው። ዋው እንደምታዩት እንግዲህ ወደ ዳሽቦርድ ሪዳይሬክት አድርጎኛል። ቺካ ላይት ሞድ ይሻለኛል። ዋው በሚገርም ሁኔታ አሁን ወደ ዳሽቦርዴ ዌልካም ባክ አበበ ቶለሳ ይለኛል። ኤክስፓየርድ የሚያደርግብኝ ፓኬጅ ምናምን ይነግረኛል። የዛሬ ዓመት ነው ፓኬጅ ኤክስፓየርድ የሚያደርግልኝ። ሶ በዚህ መልኩ ክሬት ተደርጓል ኦልሬዲ። እስቲ ፐብሊክ ዩአርኤላችንን እንየው። እዚች ጋር ፐብሊክ የምናይበት የኛውን ዌብሳይት የምናይበት አለ። ቪው ፕሮፋይል እዚችኛዋን ስነካት ኦልሬዲ ዋው ከረንት ያለኝን ዌብሳይት ይሄን ይመስላል ማለት ነው። እንደምታዩት እንግዲህ ምንም የለውም። ሃይ አበበ ቶለሳ ይላል። ከዛ ሃይሚ የሚላለ ምንም አባውት አላስገባንለትም፣ ስኪል አላስገባንለትም፣ ሰርቪሳችንን አላስገባንለትም፣ ኤክስፒሪየንሳችንን፣ ፖርትፎሊዮ ቴስቲሞኒያችንን ምንም አላስገባንለትም። ሶ እሱን አሁን እንትን እናደርጋለን አድ እናደርግበታለን ማለት ነው። እንደምታዩት ጀስት ይሄኛው ከሌሎች ዌቦች በምን ይለያል መሰላችሁ? ጀስት ስታቲክ ዌብሳይት ብቻ አይደለም። ዳይናሚክ ያው ለምሳሌ ይህንን በእኛ ዌብ ተጠቅሞ ዩዘሮች በእኛ በኩል ሬጂስተር ማድረግ ይችላሉ። ለምሳሌ እዚህ ጋር ኮንታክት የሚል አለ። አሁን ለምሳሌ ኔም ብዬ ኢሜል አድሬስ ጽፌ ሳብጀክት ጽፌ ሴንድ ብላችሁ ለእናንተ ኢሜል ይገባላችኋል። እንዲህ የሚባል ሰውዬ ኢሜል ልካላችኋል ቼክ አውት የሚል አይነት ነገር ይገባላችኋል እና በጣም የሚገርም ነው። ሶ በብዙ ነገር ተጠቃሚ ትሆናላችሁ። በእናንተ በኩልም ሎጊን አድርጎ የራሱን ዳሽቦርድ አክሰስ ማድረግ ይችላል አንድ ዩዘር ማለት ነው። አሁን ለምሳሌ አይ ዶንት ሃቭ አካውንት ይላል እዚህ ጋር ዩዘር ኔም ኢሜሉን አስገብቶ ሳይን አፕ ሲያደርግ ዋናው የሃሊንክ ዌብ ቢልደር ላይ ሳይሆን የእናንተ ፕሮፋይል ላይ ሬጂስተር እያደረገ ነው።
ሶ ኢንፎርሜሽኑን የእናንተ ዳሽቦርድ ላይ አክሰስ ማድረግ ትችላላችሁ። ኦኬ ይሄ ሰውዬ ገብቶ ስለእናንተ ስራ እንደፈለገ ቴስቲሞኒያል መስጠት ይችላል፣ ምንም ማድረግ ይችላል ማለት ነው። ያው የዩዘር ፕሪቪሌጅ የሚሰጠውን እያንዳንዱን ነገር ማድረግ ይችላል። ይሄ ማለት ያው ከሌሎቹ የሚለየው ነገር ነው ማለት ነው። እንትናኝ እዚህ ጋር ላድርገውና ያለውን ነገር በዚህኛው ሳይድ ባር ላይ ያለውን ነገር ላሳያችሁ። እዚህ ጋር እንደምታዩት ኤዲት ፕሮፋይል የሚል አለ። ኦልሬዲ ፕሮፋይላችሁን ኤዲት የምታደርጉበት ነው። እዚህ ጋር ዶሜን ኔም ዩአርኤል አለ። ይሄ ማለት የእናንተ ፐብሊክ ዩአርኤላችሁን የምታገኙበት ነው። ይሄ ማለት እዚህ ጋር የምታዩት የእናንተ ፐብሊክ ዩአርኤላችሁ ነው ማለት ነው። እዚህ ጋር ማለት ደግሞ ሬጂስተር ዩዘር አለ። ቅድም እንዳልኳችሁ በእናንተ ዌብሳይት በኩል ዩዘሮች ሬጂስተር ሲያደርጉ የእነሱን ኢንፎርሜሽን እዚህ ጋራ ማየት ትችላላችሁ። እዚህ ጋራ ሴቲንጎች አሉ። የተለያዩ ቲሞችን መቀየር ትችላላችሁ። ቅድም ሬጂስተር ስናደርግ እንዳያችሁ 2 ቲሞች ነበር የሚፈቅዱልን። እዚህ ጋራ ቲሞቻችን መቀየር ይችላል። ለምሳሌ ይሄ አሁን ኦልሬዲ ክሬት ያደረግነው የእናንተ ዌብሳይት ነው ማለት ነው እንደምታዩት። እስቲ እዚህ ጋር ቲም ቀይሬ ነው ይሄኛው ቲም 5 ላይ ላድርገውና አፕዴት ልበለው። ሶ እዚህ ጋር ሪፍሬሽ ላድርገው። ኦልሬዲ እንደምታዩት ኢሚዲየትሊ ተቀይሯል። በቃ ዌብሳይቱ በጣም በሚገርም ሁኔታ ከዛኛው ደግሞ ሞር ይሄኛው አትራክቲቭ በሆነ መልኩ ደግሞ መጥቷል። ሶ ይሄኛውንም ላይክ እንደዚህ አፕዴት ባረገው አያችሁ ዌብሳይቱ ኢሚዲየትሊ አያችኋ ከቅድሙ ይሄኛው ሞር ተቀይሯል ማለት ነው። እንደምታዩት ሃይማ በቤት ስለሳ ይላል። ኦልሬዲ በቃ one of the best ሆኗል ማለት ነው። I think this is the better team 5 አፕዴት ላድርገው ይሄኛው ላይ ማለትም ይሄ ማለት ነው። ኦልሬዲ ይሄኛው በጣም ምርጥ ነው፣ ይወድጀዋለሁ። ከርሰሪን ሳንቀሳቅሰው የሚገርም አኒሜሽን አለው። ሶ ይሄ ማለት ነው። ከዛ ምን እናደርጋለን? ፋቪኮን የምትባል ነገር አለች እዚህ ጋር። ፋቪኮን ማለት እዚህ ጋር አውንሎድ ባረገው ለእናንተ አይታይም፣ ምክንያቱም ፋስት ኦልሬዲ ካቹ ምናምን ስለሰበሰበ ሎድ ከማድረጋችሁ በፊት የምትመጣ ኢሜጅ ማለት ነው። ፕሪሎደር ነው እሱ። ፋቪኮን ማለት እዚች ጋር ምናምን ለምሳሌ የሃሊንክ ኦፊሻል ዌብሳይት ላይ ስናየው እዚች ጋር ምን አለ የሆነች ሎጎ የለችም፣ የሃሊንክ ሎጎ። ሶ የእናንተ ላይ ግን ሎጎ የለም። እሱኛው ሎጎ የምናስገባበት ነው። የእናንተን ሎጎ እዚህ ጋር አፕሎድ ታደርጉለትና ልክ ሰው የእናንተ ዌብሳይት ቦስ ሲያደርግ እዚች ጋር የምትመጣዋ ሎጎ ፋቪኮን ማለት ሰው። ከዛም በኋላ ፕሪሎደር አለ። ፕሪሎደር ደግሞ ቅድም ያልኳችሁ ነው። ሰዎች የእናንተ ዌብሳይት ሎድ ሲያደርጉ የምትመጣዋ ያቺ ሎደር ማለት እቺ ክቡ አይደለች። እዚህ ጋር የሚመጣ የእናንተ ሎጎ ወይም ኤኒዌር ጊፎችን መጠቀም ትችላላችሁ። ፒኤንጂ፣ ጄፒጂ አሎድ ናቸው እዚህ ጋር እንደምታዩት። አይ ቲንክ ጊፍ አይቻልም፣ ጄፒጂ እና ፒኤንጂ ነው የሚቻለው። ከለር ሴቲንግ አለ እዚህ ጋር የእናንተን ብራንድ ከለር መጠቀም ትችላላችሁ። ከዛም በኋላ የጀነራል ሴቲንጎች አሉ። ዌብሳይት ታይትላችሁን እዚህ ጋር መቀየር። አሁን አበበ ፖርትፎሊዮ ብዬ እዚህ ጋር አፕዴት ላድርገው። ሶ እቺ ጋር አበበ ሆም የምትለው አሁን ትቀየራለች ማለት ነው። አበበ ፖርትፎሊዮ ሆም ትላለች ማለት ነው። ላይክ እንደዚህ ማለት ነው። እዚች ጋር ሶሻል ሊንኮቻችሁን እዚህ ጋር ማስቀመጥ ትችላላችሁ፣ አዳድ እያደረጋችሁ ማለት ነው። ይሄ ደግሞ ሰርች ኢንጂን ኦፕቲማይዜሽን ኢንፎርሜሽናችሁን ሰርች ኢንጂን አበበ ብላችሁ እዚህ ጋር እንደዚህ ያደረጋችሁ ኪወርዶችን ማስቀመጥ ትችላላችሁ። ኢሜል ቴምፕሌቶቻችሁ ነው። ኢሜል ቬሪፊኬሽን በእናንተ በኩል ዩዘር ሬጂስተር ሲያደርግ ወሪቨር እናንተ ተፈላሰፉበት። በዚህ በኩል ያለው ሆም ሴክሽናችሁን እንደፈለገ ከስተማይዝ ማድረግ ትችላላችሁ። ፒክቸሮቹን መቀየር ትችላላችሁ። እዚህ ጋር ፕሪፈረንስ አለ። ስኪሎቻችሁን አሁን ለምሳሌ አንድ ስኪል አደርገን እኔ ፎር ኤግዛምፕል እዚህ ጋራ እቺን ሲኤስኤስ ልበለው ሲኤስኤስ ከዛ ፐርሰንቴጅ 98 አውቃለሁኝ ስለ ሲኤስኤስ። ከለር ደግሞ ዝም ብዬ አረንጓዴ ነገር ላድርገው። ሲሪያል ነምበር 1 ላድርገውና ሶ ሰሚት ልበለው። ኦኬ እንግሊሽ ላድርጋት። ሶ አሁን ሰሚት ልበለው። ከዛ ምን አለኝ ሰክሰስፉሊ አድ ተደርጓል ማለት ነው። እስቲ ገብተን እንየው። አሁን ለምሳሌ ፔጃችንን ሪፍሬሽ ላድርገው። ከዛም በኋላ ስክሮል ባደረገው ምን ይላል? ቴክኒካል ስኪል ሴሲስ 98% አያችሁ። ላይክ ስኪላችሁ እናንተ ፎቶሾፕ፣ ግራፊክ ዲዛይን ምናምን ላይክ እንደዚህ ነው የምታስቀቡት ማለት ነው። ሶ ከዛም በኋላ እዚህ ጋር መተን ሰርቪሳችን፣ ኤክስፒሪየንሳችንን፣ ጆብ ኤክስፒሪየንሳችንን፣ ኤዱኬሽን ኤክስፒሪየንሳችንን አቺቭ ያደረግናችሁ ብቻ ፖርትፎሊዮችን በቃ ብዙ ወሰን የምትለው ፓርቲ ደግሞ ይቻላል። ፖርትፎሊዮችን የፖርትፎሊዮ ካታጎሪያችሁ ከኛን ካታጎሪ ማስገባት እንችላለን። ወሪቨር ሌላኛው የሲቪ ማኔጅመንታችን ነው።
እዚህ ጋር ሲቪ ጀነሬት ማድረግ እንችላለን። ይሄ ማለት ግን ሲቪ ጀነሬት ስታደርጉ እዚህ ጋር ባስገባቸው እዚህ ጋር ስኪል ሰርቪስ ባስገባችሁ ላይ ዲፔንድ ይሆንና እዚህ ጋር ሲቪ ጀነሬት ያደርግላችኋል። ይሄ ደግሞ ኪውአር ኮድ ጀነሬት ያደርግላችኋል። አሁን ለምሳሌ ይሄኛው ኪውአር ኮድ ማለት የእናንተ ዌብሳይት ኪውአር ኮድ ነው ማለት ነው። እዚህ ጋር ዳውንሎድ ኢሜጅ አድርጋችሁ ኪውአር ኮዳችሁን መጠቀም ፎሎወርስ አላችሁ ሶ ፎሎዊንግ አለው። ለምሳሌ ሜን የዌብ ቢልደራችን ላይ ዌብሳይት ኦፊሻል ዌብሳይታችን ላይ ሊድና ለምሳሌ እዚህ ጋራ ብታዩት አማኑኤል ግርማ ይላል ቪው ፕሮፋይል እና ፎሎ የሚላለ ሶ ላይክ እንደ ሶሻል ሚዲያ ነው። ሰዎች እዚህ ላይ ፎሎ ሊያደርጓቸው ይችላል። ፎሎዊንግዋችሁ እዚህ ጋራ ነው የምታዩት። ፔመንት ሎግ ፔመንት አሁን ለምሳሌ ይሄኛው አቬለብል የሆነው ለብሎግ ለሲምፕል ዌብሳይቶች ነው ለፖርትፎሊዮ ምናምን ነው። ነገር ግን ሌላ ፓኬጅ አለ አሁን አድ እያደረግን ያለ ነው። እሱ ኢኮመርስ ዌብሳይቶች ምናምን ስላሉ ሶ እዛ ኢኮመርስ ዌብሳይት ላይ የራሳችሁን የፔመንት ጌትዌይ አድ ማድረግ ትችላላችሁ። ለምሳሌ ኦንላይን ፔመንት ጌትዌይ ላይ ስመጣ ምንድነው የሚለው coming soon we are working on adding online payment methods with ቻፓ thank you for patience ይላል። ምክንያቱም አሁን ከቻፓ ኢንተግሬሽን ላይ እየሰራን ስለሆነ በቅርቡ ይሄኛው አቬለብል ይሆናል ማለት ነው። ሶ እዚህ ጋር ኦፍላይን ፔመንት ሜቶዶች አሉ፣ እነሱን ማስገባት ትችላላችሁ። ሲቪያችሁን ደግሞ እዚህ ጋር አፕሎድ ታደርጋላችሁ። እዚህ ጋር ሲቪያችሁን ጀነሬት ያደረጋችሁ ኦልሬዲ እዚህ ጋር ሲቪያችሁን አፕሎድ ታደርጋላችሁ። የእናንተ ዌብ ብሮዝ የሚያደርግ ሰው ፒዲኤፉን አውርዶ መጠቀም ይችላል ማለት ነው። እዚህ ጋር ቴስቲሞኒያችሁን ብቻ ብዙ ነገር አለው። እናንተ ደግሞ ሞር አይታችሁ ብትጠቀሙት ሞር አሪፍ ይሆናል። አይ ቲንክ ጥሩ አድርጌ እንዳብራራውላችሁ ተስፋ አደርጋለሁ። ሌላ አሁን ስለ ሃሊንክ ደግሞ ብዙ መሰራላችሁ ነገሮች አሉ። ስለና ሃሊንክ ኪውአር ሜኑ አለ፣ ሃሊንክ ዋን ታብ አለ። ከምንም በላይ ደግሞ እችኛዋ የኦፊሻል ኤጀንታችንን እንዴት አሪፍ የሆኑ ብሮችን እዚህ ላይ ሜክ ማድረግ እንደምንችል በቅርቡ ቪዲዮ ሰራላችኋለሁ። እዚህ ጋር እንደምታዩት እንኳን ደህና መጣችሁ ጉርሻ። ይህ ማለትም ዌልካም ቦነስ እስከ 2000 ብር ይሰጣችኋል። ሪፈራል ኮሚሽን በአንድ ኮሚሽን ማለት ነው እስከ 5000 ብር የሚከፍላችሁ ነው። ስለዚህ ደግሞ አሰራር በቅርቡ በደንብ ማሳያችሁ ይሆናል። እስካሁን ድረስ አብራችሁኝ ስለቆያችሁኝ ቴንኪዩ በጣም አድርጌ አመሰግናለሁ። በቀጣይ የተሻለና ምርጥ ቪዲዮ እስከምንገናኝ ቴንክ ምናምን እላችኋለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ ባይ።